አንዳንድ ሰዎች አጋጥሟችሁ ያውቁ የማያውቋችሁ ሰዎች ሆነው ግን በተለያየ ምክንያት በተነሳ የንግግር ልውውጥ ጠቅላላ ታሪካቸውን ነግረዋችሁ ያሳለፉትን ነገር በህይወታቸው የገጠማቸውን ውጣ ውረድ የሆኑትን ያለፉትን ፈተና ያሳኩትን ነገር ከነፍስ ካወቁበት ጊዜ ጀምሮ አሁን እስካለው ነገር በደንብ አውርተዋችሁ በደንብ በዝርዝር ዛሬ ላወቃችሁት ሰው መናገር የማይጠበቅባችሁን ዝርዝሮች ያህል በደንብ አውርተዋችሁ ይሄዳሉ። ያ ለምንድን ነው ብለን ስናስብ ሰዎች አንዳንድ ጊዜ መደመጥን ይፈልጋሉ። በውስጣቸው ብዙ የታመቀ ነገር ሊኖር ይችላል። አንዳንድ ነገሮች ለነዛ ነገሮች መንስኤ ሊሆኑ ይችላሉ። ለምሳሌ የሆነ ቦታ ሄዳችሁ ጉዳይ ልታስፈጽሙ ያ ጉዳይ ሲንጓተት ወይም ደግሞ መጨረስ ባለበት ጊዜ ሳይጨረስ ሲቀር በዛች ነገር ከሰዎች ጋር ኮንቨርሴሽን ልትጀምሩ ትችላላችሁ እና በዛች ጉዳይ አማካኝነት በጣም ብዙ ነገራቸውን የህይወታቸውን ጉዳዮች አንስተው ሊያዋሯችሁ ይችላሉ እና የተወሰኑ ጊዜያቶች እንደሱ አይነት ያወሩኝ ሰዎች ነበሩ እና እንደዚህ አይነት ሰዎች ሲያጋጥሙ በተቻለ መጠን ማዳመጥ ለነሱ በጣም ትልቅ ነገር ነው። ምክንያቱም እፎይታ የሚሰጣቸው ነገር፣ መረጋጋት የሚሰጣቸው ነገር፣ እንዲተነፍሱ እንዲያደርጋቸው የሚያደርግ ሁኔታን መፍጠር ይገባል እና እኔ የማደርገው ነገር ቢኖር እንዲህ አይነት ሰዎች ሲያጋጥሙኝ አዳምጣለሁኝ። ዝም ብዬ እስከሚጨርሱ ምንም አይነት ጥያቄ ሳልጠይቅ ማለት የሚፈልጉት ነገር በሙሉ ብለው እንዲጨርሱ እና እፎይታ እንዲያገኙ እረፍት እንዲያገኙ ለዛች ሞመንትም ያህል የሆነ ሰላም የማግኘት ስሜት እንደሚሰማቸው ስለማቅ ዝም ብዬ አዳምጣለሁ። መደመጥ መቻል በራሱ ስፔስ ማግኘት፣ ቦታ ማግኘት፣ ጆሮ ማግኘት፣ አሃ እያለ የሚያዳምጣቸው ሰው የሚረዳቸው ሰው ማግኘት በራሱ በጣም ትልቅ እንደ ቴራፒ ነው ለነዛ ሰዎች እና መደመጥ መቻል መደመጥ መፈለግ የሰው ተፈጥሯዊ ሁኔታ ነው። ሰዎች መደመጥን ይፈልጋሉ። ሰዎች የገጠማቸውን ነገሮች ማውራት ይፈልጋሉ። ምክንያቱም ከውስጣቸው እንዲወጣ እንዲተነፍሱ ይፈልጋሉ። ሊሸከሙት አይፈልጉም። ነገር ግን ሁል ጊዜ ደግሞ የምናወራው ሰው ላናገኝ እንችላለን። የምናማክረው ሰው ላናገኝ እንችላለን። ኢቭን በዙሪያችን ሰዎች ቢኖሩ አምነናቸው ያንን ማውራት የምንፈልገውን ነገር ሼር ላናደርጋቸው እንችላለን። የግል ጉዳዮችም ስለሚኖሩ ጭምር ማለት ነው። ስለዚህ በየቀኑ ደግሞ ከሚያጋጥሙን የህይወት ውጣ ውረዶች፣ ገጠመኞች የሚያስደስቱ፣ የሚያሳዝኑ፣ የሚያስከፉ፣ የሚያስለቅሱ በጣም በደስታ ባህር የሚያስገቡ ነገሮች ሊያጋጥሙ ይችላሉ። ነገር ግን እንደዚህ አይነት ነገሮች ሲያጋጥሙ እንዴት ነው እስከምን ድረስ ነው ልንይዛቸው በውስጣችን ልናምቃቸው የሚገባው የሚለውን ነገር ስንመለከት የራሱ የሆነ የአእምሮ ጤና ላይ ደግሞ ተጽዕኖ አለው። በተለይ ደግሞ መልካም የሆኑትን ነገሮች ሳይሆን መጥፎ የሆኑ ነገሮች፣ መጥፎ የሆኑ ገጠመኞች፣ የህይወት ክስተቶች፣ አጋጣሚዎች፣ ያበሳጩን ነገሮች ኢቭን በየቀኑ ሁኔታ እንኳን ስንመለከት ብዙ ነገሮች ያጋጥሙናል አይደል? ነግቶ እስከሚመሽ ድረስ። ስለዚህ እነዛን ነገሮች በየቀኑ ማውራት መቻል፣ ለሰዎች ሼር ማድረግ መቻል፣ ማጋራት መቻል ላንችል እንችላለን። ምክንያቱም ባልኳችሁ ምክንያት ማለት ነው። ወይ ሰዎች አጠገባችን የሉም፣ ወይ ሰዎች አጠገባችን ኖረው እንደዛ አይነት ባህል የለንም፣ የማውራት ባህል የለንም፣ ወይ አልተለማመድነው ይሆናል፣ ወይ መናገር አንፈልግ ይሆናል፣ ወይ ሊሰሙን የሚፈልጉ ፈቃደኞች የሆኑ ሰዎች አጠገባችን ላይ ኖሩ ይችላሉ በተለያየ ምክንያት። ስለዚህ ለዚህ መፍትሄው ምንድን ነው? ከአእምሮ ጤና አኳያ ነገሮችን አምቆ ይዞ በኋላ ላይ ችግር እንዳይፈጥሩብን መጽሐፍ መጀመር ብንጀምርስ የሚለውን ሀሳብ ዛሬ ሼር ላደርጋችሁ ነው። መጽሐፍ ስንጀምር በጣም ትልቅ የሆነ ለአእምሮ ጤናችን ትልቅ የሆነ መፍትሄ ይዘንለት እንደመጣን ነው የሚቆጠረው። ለምን ስንጽፍ የውስጣችንን ነገር ሸክማችንን እናወርዳለን፣ እንረጋጋለን። ስንጽፍ ለተፈጥሯዊ የበሽታ መከላከል ሁኔታችን ትልቅ የሆነ አስተዋጽኦ እናደርጋለን፣ እንረጋጋለን፣ እፎይ እንላለን። ነገሮች በቁጥጥራችን ስር የሆኑ እስኪመስለን ድረስ የእርጋታና ኦርጋናይዝድ የመሆን ወይም ደግሞ የመቀናጀት ነገሮች
መስመራቸውን የመያዝ አይነት ስሜት እንዲሰማን ያደርግልናል። ስለዚህ መጽሐፍ በጣም ጥሩ ጥቅሞች አሉት ማለት ነው። ሰው ለምን ከዛሬ ጀምሮ መጽሐፍ አንጀምርም? ምክንያቱም ሰዎች ነን አይደለ? በየቀኑ ብዙ ነገር ያጋጥመናል። ስለዚህ መጽሐፍ ብንጀምር በየቀኑ የሚገጥሙንን ነገሮች ለወረቀት እያካፈልን መሄድ ብንችል በጣም ትልቅ የሆነ የእፎይታና የእረፍት ስሜት በየቀኑ ወደ አልጋችን ከመሄዳችን በፊት እናገኛለን ብዬ አስባለሁኝ። በየቀኑ ስለገጠሙን ነገሮች መጽሐፍ ከቻልን መጽሐፍ ከሆነልን በሚገባ የአእምሮ ጤናችን ላይ ትልቅ ነገር እያደረግን ነው። ልክ እንደ ኤክሰርሳይስም ጭምር ነው። በሳይኮሎጂ ኮፒንግ ሜካኒዝምስ የሚባል ሁኔታ አለ። ይሄ ማለት ምን ማለት ነው? ነገሮችን የሚያጋጥሙ ነገሮችን በተለይ ኔጌቲቭ ለሆኑት የመቋቋሚያ መንገዶች፣ የመቋቋሚያ ብልሃቶች እንደማለት ነው። ስለዚህ መጽሐፍም በራሱ የተሰሙንን ነገሮች እንድናንጸባርቅ፣ እንድናይ፣ ምን አይነት ስሜቶች እንደተሰሙ፣ ምን ሁኔታ ውስጥ እንደነበርን፣ እንዴት አድርገን ከዛ ነገር እንደወጣን፣ ወተንም ከሆነ ተበሳጭተንም ከሆነ አዝነንም ከሆነ ደስ ብሎንም ከሆነ ያንን ስሜታችንን እንድናወጣ ያደርገናል፣ ከማመቅ ይልቅ ማለት ነው። እና በመሰለን አነጋገር በመሰለን ቋንቋ ጄጅ እንደረጋለን። ከላይ እንዲህ ሊለን ይችላል እንዲህ ሊለን ይችላል ሳንል በውስጣችን የተሰማንን ትክክለኛ አይነት ነገር የምናሰፍርበት መንገድ ነው፣ የምንገልጽበት መንገድ ነው መጽሐፍ ስንችል ማለት ነው። ስለዚህ ትልቅ የሆነ የእረፍት መንገድ ነው ማለት ነው። የመረጋጋት መንገድ ነው ማለት ነው። የሰላም መንገድ ነው ማለት ነው። ስለዚህ እንድንጽፍ በጣም 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 አበረታታለሁኝ። የገጠሙንን ነገሮች ወደ ቃላት መቀየር ስንችል፣ ወደ አረፍተ ነገር መቀየር ስንችል ሀሳቦችን ማቀናጀት ማደራጀት እንችላለን። ስለገጠመን ነገር በጥልቅ እንድናስብና መፍትሄ እንድናፈላልግም ያደርገናል። ስሜቶቻችንን እንድንገልጽ፣ የታመቀውን ስሜት እንድናወጣ ይጠቅመናል። የነገሮችን አያያዝ፣ አመጣጥ፣ ሁኔታም ቅርጽም እንድንረዳ ያደርገናል። በጣም ጥሩ አይነት እርዳታ ነው የሚያደርግልን። ራሳችንንም ለማየት ራሳችንንም ለመረዳት ባህሪያችንን በደንብ በቅጡ ለማወቅ የሚያስደስተንን የሚያስከፋንን ለመለየት ምን አይነት ነገሮች ስሜታችንን ከፍ ያደርጉታል፣ ምን አይነት ነገሮች ዝቅ ያደርጉታል፣ እንዴትስ ነው ከነዚህ ነገሮች ጋራ ራሳችንን ማኔጅ ማድረግ የምንችለው የሚሉትንም ነገሮች በደንብ እንድናይ ያደርገናል ማለት ነው። ነገር ግን እዚህ ላይ ጥያቄው ስንጽፍ ለምሳሌ ጽፈን ማናቅ ልንሆን እንችላለን። አንዳንዶቻችን እንደውም ስለ ዲያሪ ስለሚባለው ነገር ወይም የግል ውሎን የግል ገጠመኞችን ስለምናሰፍርበት ያጻጻፍ ሁኔታ ጭራሽ ማናቅ ሰዎችም ልንለው እንችላለን አይደል? ዲያሪ ስለሚባለው ወይም የግል ጽሁፍ ወይም ደግሞ የግል ገጠመኞቻችንን የምናሰፍርበት መጽሐፍ ዲያሪ ይባላል አይደል? እንደዛ አይነት ኤክስፔሪየንስ ያለን ሰዎች ከሆነን መልካም። ግን ጭራሽ የመጽሐፍ ሀሳብ ወይም ደግሞ አጋጣሚ ያልነበረን ሰዎች ከሆነን እንዴት ወደዚህ መጽሐፍ እንምጣ? እንዴት አይምሯችን ጤና ውሎ ጤና እንዲያድር የራሳችንን የሆነች ትንሽ ብትሆን አስተዋጽኦ እናድርግ ብለን ስናስብ ሲምፕሊ መጽሐፍ የምንጀምረው ከአንድ ደብተር ሊሆን ይችላል፣ አጀንዳ ሊሆን ይችላል። ያንን ነገር አዘጋጅተን በየቀኑ በተወሰነ ሰዓት ካልጋችን በፊት የየቀኑን ውሏችንን ለመከተብ ለመጻፍ መዘጋጀት ነው። እስክሪብቶና ወረቀት ወይም አጀንዳ ወይም ማስታወሻ አዘጋጅቶ ማለት ነው። ይኸው ነው። ስንጽፍ ግን የአጻጻፋችን ሁኔታ ቅርጽ ሊኖረው ይገባል። ይህ ማለት እንዴት ነው የምንጽፈው፣ ምንድን ነው የምንጽፈው የሚለውን ነገር በደንብ ማወቅ አለብን ብዬ አስባለሁ። ለዚህ ሚዲያ አዲስ የሆናችሁ የግምጅ ሚዲያ ይባላል። ገነት እባላለሁኝ። በሙያ የሶሻል ሳይኮሎጂስት ነኝ። ኑ ቤተሰብ እንሁን። የማይወሩ የስነ ልቦናዊና የስነ ማህበራዊ ጉዳዮች አይኖሩም። አብረን እንመካከር። የህይወታችንን ጉዳዮች እንነጋገር። አብረን በአንድ ላይ መፍትሄ እንፈልግ። ስለዚህ እንግዲህ ይህንን ጥቅም የምናገኝ ከሆነ ለምን ስለ ቀን ውሏችን መጻፍ አንጀምርም የሚለውን ነገር ደግሞ ስንመለከት አንዳንዶቻችን ዲያሪ የመያዝ ልምድ ሊኖረን ይችላል። ዲያሪ በዋነኝነት የየቀኑን የተሰማን ነገር እንዳለ ሆኖ መጻፋችን መከተባችን እንዳለ ሆኖ ፐርሰናል የምንላቸው ነገሮች የምንይዝበት ነው። ሞር አሁን እኔ የፈለግኩት ያም በጣም ጥሩ ልምድ ሆኖ ሳለ ለአይምሮ ጤናችን ትልቅ የሆነ
አስተዋጽኦ እንዲያደርግልን የሚያደርግ አጻጻፍ ብንጽፍ ጥሩ ነው ብዬ አስባለሁኝ። እና የመጀመሪያው ምንድነው ሪፍሌክቲቭ ወይም ኤክስፕሬሲቭ የምንለው ጆርናል የመያዝ ሁኔታ ወይም ጽሁፍን የመከተብ ሁኔታ ወይም ይዘት ነው። ይሄም ላይ ምንድነው የምናደርገው ቀን ላይ የዋልንበትን ውሎ ምን እንዳጋጠመን፣ ምን እንዳስደሰተን፣ ምን እንዳስከፋን፣ እንዴት እንደነበረ ውሏችን ሰክሰስፉሊ ውለን እንደሆነ ወይም ደግሞ ውጤታማ ያልሆነ ውሎ ውለን እንደሆነ ለምን እንደዛ እንደሆነ እያንዳንዱን ነገር በግልጽና በማብራራት የታመቀውን ነገራችንን ቀን ላይ ያለውን ነገር በሙሉ ለወረቀቱ አስተላልፈን የምንሰጥበት ነው፣ ለምንጽፍበት ወረቀት ማለት ነው። ስለዚህ የምናብራራበት ነው፣ ራሳችንን በደንብ ኤክስፕረስ የምናደርግበት ምንም ነገር ሳይቀር የምንጽፍበት ነው። ከእያንዳንዱ ከጠዋት ጀምሮ እስከ ማታ ያጋጠመንን ነገር ማለት ነው። ስለዚህ ቅድም እንዳልኳችሁ ይሄ አይነቱ አጻጻፍ ራሳችንን የእፎይታ ስሜት እንዲሰማን የቀን ውሏችንን ሸክማችንን አራግፈን ወደ እንቅልፋችን እንድንሄድ ያደርገናል። ነገሮችን ደግሞ እንዳንይዛቸው ያደርገናል። ኦልሬዲ ወረቀት ላይ ሲከተቡ አስተላልፈን እንደሰጠን ለዛ ወረቀት ስትራክቸርድ በሆነ ሁኔታ በቁጥጥራችን ስር ባለ እና በሚሆን ሁኔታ ነገሮችን ማኔጅ ማድረግ ማስተካከል እንደምንችል ለሚቀጥለው ቀን የምንማራቸውን ነገሮች፣ የምንይዛቸውን ነገሮች፣ የምናስተካክላቸውን ነገሮች እንድናይ ይጠቅመናል። በደንብ እፎይታና እርጋታ ከመስጠቱ ባሻገር ማለት ነው። ስለዚህ በእንዲህ አይነት ሁኔታ የመጽሐፍ ነገራችንን ብናዳብር በጣም ጥሩ ለውጥ እናገኛለን ብዬ አስባለሁኝ። በተለይ የእፎይታ ስሜት፣ የእርጋታ ስሜት፣ የመረጋጋት ሰላም የማግኘት በሰላም ወደ እንቅልፍ የመሄድን ነገር ይጨምርልናል። ያ ማለት ደግሞ ለአእምሮ ጤናችን ትልቅ የሆነ ኮንትሪቢዩሽን ያደረግን ማለት ነው። ሁለተኛው አይነት ደግሞ ሙድ ትራከር ይባላል። ይሄ ማለት በተለይ ከስሜት ጋር በተያያዙ ምን አይነት ነገሮች ኢሞሽናል እንደሚያደርጉን፣ ስሜታዊ እንደሚያደርጉን፣ እንደሚያበሳጩን፣ እንደሚያናድዱን ለማወቅ፣ ለመረዳት፣ ትራክ ለማድረግ፣ ለመቆጣጠር፣ ለመከታተል የሚያስችለን አይነት ያጻጻፍ ነገር ነው። በምን ያህል ጊዜ ተበሳጭተን እንደሆነ፣ ምን አበሳጭቶን እንደሆነ የብስጭታችንን መጠን ልኬት በደንብ አድርገን እንጽፍና ራሳችንንም ለማገዝ እንደዛ አይነት ብስጭቶች፣ ንዴቶች እንዳይደጋገሙብን ራሳችን ላይ መስራት ካለብን በጣም ያግዘናል ማለት ነው። ስለዚህ መቆጣጠሪያ፣ መከታተያ የራሳችንን ባህሪ መንገድ ነው ማለት ነው። ስለዚህ ባህሪያችን እንዲስተካከል፣ እንዲሻሻል ጥረት የምናደርግ ከሆነ ብናሳየው ባህሪ በራሱ አስተዋጽኦ ስለሚያደርግ ይህን ነገር ብናዳብረው ራሳችን ላይ ለውጥ ማምጣት የምንፈልግ ከሆነ በደንብ የቢሄቪየራል ቼንጅ ወይም ደግሞ የስነ ባህሪ ለውጥ ማምጣት የምንፈልግበት ሁኔታ ላይ ስንደርስ ይረዳናል። በደንብ ራሳችንን እንድናቅ፣ በፊት ያበሳጩን የነበሩ ነገሮች አሁን እንዳያበሳጩን እንዴት ባለ ሁኔታ ራሳችንን ማኔጅ ማድረግ እንዳለብን ያስተምረናል፣ ያሳየናል። ስለዚህ ባህሪያችን ስለሚያበሳጩ ነገሮች እንዳልኳችሁ በተለይ ከስሜት ጋር ተያይዘው ከፍ ዝቅ ስለሚያደርጉ ነገሮች በደንብ እንድናቅ፣ እንድንረዳ፣ ራሳችን ላይ እንድንሰራ ያደርገናል ማለት ነው። ስለዚህ ይሄኛው ሁለተኛው አይነት የአጻጻፍ ይዘት አይነት ነው። ሶስተኛው የግራቲቲዩድ ጆርናል የሚባለው ነው። አንድ ታዋቂ ሰው ከዚህ በፊት ስለዚህ ጆርናል፣ ስለ አመስጋኝነት ጆርናል፣ ስለ ምስጋና ጽሁፍ ሲናገር ሰምቻለሁኝ እና በጣም ደስ ብሎኝ ከልቤ ከውስጤ ነው የሰማሁት። እና በቀን ውስጥ ካልተደረጉልን ነገሮች በጣም ብዙ የተደረጉልን ነገሮች አሉ መቁጠር ብንችል፣ ከዚህ ከትንፋሻችን ጀምሮ ማለት ነው አይደል? ትንፋሽ ነው የሁሉ ነገር መሰረት። ስንተነፍስ ነው የምናቅዳቸውን የምናረጋቸውን ነገሮች ማድረግ የምንችለው። እና ከትንፋሻችን ጀምሮ ቀን ላይ ለምሳሌ የሚረዳን ሰው መንገድ ላይ አግኝተን እንደሆነ፣ የሆነ ጥያቄ ጠይቀን ቶሎ ተመልሶልን እንደሆነ፣ የሆነ ጉዳይ አጋጥሞን ሰዎች ቢሮ ሄደን ቶሎ ተስተናግደን በሚገባ ተስተናግደን ወጣን እንደሆነ፣ በጣም ጣፋጭ ምግብ በልተን እንደሆነ፣ ምንፈልጋቸውን ማግኘት ሰዎችን ጓደኞቻችንና ጓደኞቻችን ሊሆኑ ይችላሉ አግኝተን ከሆነ፣ የሚያስደስት ነገር መንገድ ላይ አግኝተን እንደሆነ፣ አይተን እንደሆነ፣ የሚያስቀን ከልባችን ሰላምን የሚሰጠን ነገር በቀን ውስጥ ሰምተን ከሆነ፣ አይተን ከሆነ፣ ይሄ ሁሉ በቀን ውስጥ የተደረገልን ነገር ነው። ደግሞ ከፍም ሲል የሆነ ነገር ሊገጥመን ሆኖ ከዛ ነገር ድነን እንደሆነ ቀን ላይ ይሄ ሁሉ ነገር
ተደማምሮ ቀን ላይ ብንቆጥረው ካጋጠሙ መጥፎ ነገሮች ይልቅ የተደረጉልን ነገሮች በጣም ይበዛሉ እና ቢያንስ 3፣ 4፣ 5 ነገሮችን ቀን ላይ እንድናመሰግን የሚያደርጉንን ነገሮች መጻፍ ብንችል በጣም ትልቅ የአእምሮ ሰላም፣ የአእምሮ ደስታ እናገኛለን ብዬ አስባለሁኝ። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ለሌሎችም አጋሩ፣ ላይክ አድርጉ። ላይክ ስታደርጉ ብዙዎች ጋራ በመድረስ ብዙ የህይወት ምክክሮችን፣ ብዙ የህይወት ልምዶችን ሌሎች ሰዎች ጋር እንዲደርስ ማድረግ ትችላላችሁና በዚህ ቻናል የማይነሱ ርዕሰ ጉዳዮች የሉም። ስነ ልቦናዊ፣ ማህበራዊ ጉዳዮቻችንን እያነሳሳን እንመካከር። መልካም ቆይታ ይሁንላችሁ።